አላይህም እኮ ለምን አይሽ ቀድመሽ አሁን ጨፍኛለሁ አልክ ቢኒ ከማንም በላይ እንደማምን ታውቃለህ ሰላም እንዴት ናችሁ ውድ የዜሮ ቲዩብ ቤተሰቦች እንዴት ናችሁልኝ እኛ ደህና ነን እግዚአብሔር ይመስገን ያው አንድ ቪዲዮ ብቻ ፖስተን ቢያንስ አንድ 15 ቀን ቆይተናል ኦሬዲ እና በዚህ ሁሉ ጊዜያት ውስጥ ያው ጥሩ የሆነ አዲስ ፍቅራችንን ያጣጣምን ነው በአንድ ቪዲዮ በመጀመሪያ ቪዲዮ ፍቅረኛ አግኝቻለሁና ዛሬ ደግሞ ያሰብኩት ሐሳብ ትንሽ ከባድና አስፈሪ ነው ለምን እንደማስብ እንደዚህ አይነት ሐሳብ ለራሴ ራሱ አይገባኝም ብቻ ግን እሰራዋለሁ በጣም ደፋር ነኝ በባህሪ እንደውም በጣም ደፋር ነኝና አርባ ምንጭን ታውቃታላችሁ ብዬ አስባለሁ አርባ ምንጭ ያው ጥሩ የተፈጥሮ እይታ ያላት የቱሪስት መስህብ ያላት ሀገር ናትና የዛ ሀገር ልጅ ነኝ ባጭሩ ያው ለመንገር ያክል እና ያው ወደ አርባ ምንጭ ጫካ ብሔራዊ ፓርክ አለ ነጭ ሳር እና ወደዛ አሁን ልንወርድ ነው ትኬት ያው ያቺት እናሰው በነገራችን ላይ ትኬት ቆርጠን ወደታች ልንወርድ ነው ትኬት ግዢ ምናምን ብዬ ነው ቪዲዮ ራሱ የሰራው ያለሁት ምንድነው የምጠይቃት ያው ይሄን ሁሉ ጊዜ 15 ቀን ቢሆንም በጣም 15 ቀኑን ጥሩ የሆነ ፍቅር ጊዜ ነው ያሳለፍኩት ያው ታውቃላችሁ ቢያስባለሁ ገና ፍቅር ጀማሪ በጣም ብዙ ጊዜ ያሳልፋል አብሮና ባጭሩ በጣም ተላምደናል ከበፊቱ ባሻገር ማለት ነው በዚህ አይነት ግንኙነትም በጣም ተላምደናልና ምን ልጠይቃት ነው ጫካው እንግዲህ በጣም ሰፊ ከመሆኑ የተነሳ ሰው ራሱ አይኖርበትም ማለት ጎብኚዎች ምናምን ይገባሉ ግን ሰዎች የማይኖርበት ስፔስ በጣም ብዙ ነውና ምን እላታለሁ ጸጥ ያለ ቦታ ላይ ስንደርስ ብቻ ለምን እንደዚህ እንደማስብ አላውቅም ግን ናርግ ብዬ ነው የምጠይቃትና እስቲ ምን ትለኛለች ምን ትለኝ እንደባለፈው ግን እንዳታስቡ ማለት ከዚህ ቀደም አሁን ባለፈው ፍቅረኛዬ ላደርጋት ነው ምናምን ብዬ እናንተንም ፕራንክ አድርጌያለሁ ለማድረግ ፈልጌ አይደለም እንደዛ እንዳታስቡ በነገራችን ላይ ይሄን ፕራንክ ነው የምር ከልቤ ፕራንክ ነው እና እሱ አታውቅም ካሜራማኔ ራሱ ዛሬ አዲስ ሰው ነው የጠራሁት ምክንያቱም ድንገት ሲከተለን የሆነች ነገር ሹት ሲወስድ እንዳጠረጥር ብዬ ማለት ነው አዲስ ሰው ነው የጠራሁትና እስቲ ምን ትለኝ ይሆን እሱ ከሩቅ ነው የሚቀርጸን ያው ተደብቆ ነው ያውቂ የሆነች ስታፍ ላይ ወስጃት ነው እንደዚህ አይነት ነገር መጠይቃትና ብቻ ተከተሉን በዛውም አርባ ምንጭ ሀገሩንም እናሳያቸዋለን ማለት ቪውን ነጭ ሳር ፓርክ እናሳያቸዋለን ትኬት የቆረጠች ብቻ በሉ ተከተሉን እንግዲህ ወደ እሷ እየሄድኩ ነው እዚህ መተሽ ታውቂያለሽ ግን ከዚህ ቀደም አንዴ መተናል በእንትን እና አጠቃላይ ስንት ደረጃ መሰለሽ የሆነ ቀን እንደውም የወረድን እንትን መሰለሽ 1204 ምናምን ማርያም ሙሉውን ቆጥረናል ወርጥ እስከታች አሉ ጳጉሜን የወረድን ጳጉሜ እዚህ ለመጸበል እንመጣለን ጳጉሜን የወረድን ሙሉ ስራ ፈታናል በሌሊት ነው የምንመጣው በባትሪ ያን ሰዓት ሙሉውን አንድ ባንድ ማርያም ቆጥረናል አሁን ከዚህ ጀምር ከዚህ ወደ ኋላ እንመለስ ሙሉ ከዚህ ጋር ከዚህ እቺን ድንጋይ ምልክት ያዥና ከዚህ ጋር ነበር እቺ አሁን እዚህ ጋር እንሄዳለን 2 3 4 5 ጥሪያ ቁጥሩ ነው 6 7 8 13 14 15 16 17 ታዲያ ከየቱ ጋር እንጀምር ድጋሚ እንጀምር በጣም ግን ማርያም ይሄ እንትን ምናምን ቢኖረው ከጎን ብረት ምናምን ቢገባለትና የሊሾ ቢሰራ የሌለ ነበር ለምንድን ነው ለመቅረጽ አካባቢውን ሌባ አለ ሲባል እኮ ሰምቻለሁ ታዲያ ምን እኛ እዚህ ተወልደናል ግን ከዚህ እንዝርፋለን ሴቶች ብቻቸውን ከሆኑ ያው አንዳንድ ያጋጥማል እኔ ራሱ ዛሬ ዜና ላይ ሰማ ዝንጀሮዎች አርባምንጭ ከተማ ላይ በጣም እያስቸገሩ ስለሆነ ሊቀነሱ ነው እዛ እዚህ እንትን ምንድነው ሬዲዮ ጣቢያ አለ እዚህ ሰፈር እዛ ላይ ቆርቆሮ ላይ ምናምን ይወጡ ቤታቸው ላይ ቤት ምናምን ዕቃ ይቀማሉ ድስት የተጣደ ድስት ይዘው ይሄዳሉ ማርያም
ከዘበኞቹ ታዲያ ማነው ያለው ምንጭ ተካከረ በሱ ፈቃድ ምናምን እሱ ነው እንትን ያለው የዘገበ ይቻላል። ዜና የሚሰራው እሱ የዘገበ ነበር። ቢቀንስ የመሳሪያ ድምፅ ልዘልሽ አይ ገና ከዚህ ጋር ገና መቼ ወረድን? ትንሽ እንታጠፍና ዛሬ ምንም እኮ እያፈርሽ ነው። አልፈልግም። የምር ነው ይዘልሽና ከትንሽ መንገድ ከዛች ነው ዝቃይ ትገጃለሽ ማርያም ባላንቅ በጣም ነው ደስ ያለው። አንድ ግን አይ ስታስብ ትንቀን ዛሬ እንደቀልድ በጣም አሪፍ ነው። ግን ቆይ ፍቅረኛሽ ቢመጣ ምን ታያለሽ? ማለት አይ ቢመጣስ ጭንቀት አንቺ እኮ አሁንም እኮ እንደምን ያስብሽ ነው ታውቂያለሽ። የዚህ እንደ መሀል ያየው ነበርና እንደምን መሰለሽ የሆነ ስልሽ የወንድምሽ የሚመስልሽ ቢኒያም አልወጣም። እኔ ወንድምሽ በመሆኔ እየጸጸተኝ ማርያም እውነት ታዲያ በአንዴ ሁሉም ነገር እኮ ይቀየራል ማለት አይደለም። እሱ ልክ ነሽ። ግን ያው ደግሞ አስቢ ስንተውና አርፈን ዘና ብለን ፈታ ብለን እሱማ አይደል ነው። ግን እኔ ደግሞ የተሰማኝ ደግሞ በመነጋገር ካልሆነ ሪሌሽናችን ይቀጥላል። አስቢ ቢመጣ ብለሽ አስቢና እስቲ ቃል እንድገባ አይመስልሽም? ቢመጣ እኔ ሊሰማኝም ይችላል ድንገት እንደዚህ አይነት ስሜት። ግን ደግሞ ቢሆንም ያው ብለሽ አስቢና ነገር ለማለት ነው። አይ ግቢ እስቲ ማለት እስቲ ቆይ ቢመጣ የተጠራጠርሽ እኮ ነው ታውቅሻል። አይ አልተጠራጠርኩም እርግጠኛ ነኝ። ግን ደግሞ ቆይ ትንሽ እንሂድና ከዛ በኋላ ቃል ይመጣል። ገና በሁለት ሳምንት ስለ ቢኒ እኔ ገና እንትን አላልኩም። እኔ እኮ ማለት ማታውቂው ነገር እኮ የለም። እኮ አውቃለሁ እሱን ግን ትንሽ ለቃል ባንቸኩል ደስ ይለኛል። ገና ቤተሰብም አላወቀም። ገና ጓደኝነታችንን ነው የሚያውቁት። ይፋ ማድረግ አለብን። ይወቁ። አሁን እንደውም ቪዲዮ አሁን ባለፈው ለቀናል አይደል? እሱን ቪዲዮን ያንድ ቀን በነገር በተንኮል ለማሳየት ሞክረን። ኧረ ተው ቢኒ ለቀቀው እንዴ? ታዲያ እስካሁን አይ ለምን አንተ ልጅ ግን ምን ሆነሃል ዛሬ? አይ ደስ ብሎኝ ነው። እሺ አሁን እንሂድም። እዚህ ፀሐይ ላይ ናስታይን ልንቀር እንሄዳለን። እሺ እዚህ ጋር እንቀመጥ። እሺ ይሁን እንቀመጥ። አንቺ ብራሻቸው ዘራጁ እና የምትይው ነገር ደግሞ እንዳይወጣን ከጥላው ዳር ነው። አይመችም ማግኘት በጣም ይሾካል። እሺ ቆይ አንድ ነገር ልጠይቅሽ። ማለት አንቺ ለፍቅረኛሽ ስኬት ነው ራስሽን አሳልፈሽ ልትሰጪ የምትችይው? ስኬት ነው ማለት ስኬት ድረስ ነው። አሁን አንድ ፍቅረኛ የምትይዥው ፍቅረኛሽ ብቻ እንዲሆኖ እንዲያልፍ ነው ወይስ ወደፊትም ባልሽ እንዲሆን ነው? ወደፊትም ባሌ እንዲሆን ለባልሽ የምትሰጪውን ነገር እንዳለ ሁሉ ለፍቅረኛሽ ከባልሽ እኩል መስጠት ትችያለሽ? አንዳንድ ነገሮች አሁን ቀይ መስመር የሆኑ ነገሮች አሉ። ለምን ነው እንደዚህ ብትጠይቀኝ? ቆይ እኔን አታውቀኝም? አይ ያው እኔ ድሮ ፍቅረኛ ይዘሽ ሳለ ለራሴ ለማመቻቸት ስለምሞክር
ፍቅረኛሽ ሳመኝ እንኳን ብለሽ ስትነግሪኝ እንዴት ብዬ ነው የምጫወው ታውቂያለሽ? ግን አሁን ደግሞ እኔ ጋር ሲመጣ በጣም ሲምፕል የሆነ ነገር ጭራሽ መሳም ነገር ነው። ከባድ የሆኑ ነገሮች ራሱ ኖርማል እንደሆኑ ነው የማስበው። ምክንያቱም እስከ መጨረሻው ስለማስብ ነው። እኔም እስከ መጨረሻ ነው የማስበው። ግን እንደዚህ እንደሌሎቹ ግንኙነት ምናምን የሚሉ ነገሮችን ጭንቅላቴ ላይ መቼም ማሰብ አልፈልግም። ምክንያቱም እንደዛ ብለው ያሰቡት የት እንደደረሱ አውቃለሁ። እሱን ልክ ነሽ። ግን ደግሞ አንድ ሴት እንትን ምንድነው መጀመሪያ ጊዜ ድንግልናውን የወሰደውን ወንድ እንደማትረሳ ታውቂያለሽ? ስለዚህ ልናወራ ነው የመጣሁት። አይ ያው እንደ እንትን ነው የምልሽ። ተቆርጥ እኮ እንዴት እንደምታምሪ ታውቂያለሽ? በቃ ነበር። እሺ አይ የምርስ ምን ታስቢያለሽ አንቺ በዛ ምናምን? እኔ እንደዚህ አይነት ነገር ማሰብ አልፈልግም ቢኒ። ምን ችግር አለ? ነገርኩህ እኮ ስለ እንደዚህ አይነት ነገር ለማሰብ። አይ አንቺ ቆይ ስልሽ እኔ እስከማውቀው አንቺ ማንም ሰው ጋር ግንኙነት አድርገሽ አታውቂም ማለት? እና ታዲያ እኔም መርሳት ትፈልጋለሽ? እንዴት አልክ? አይ ያው መርሳት ትፈልጊያለሽ ስልሽ ይባላል የሚባል ነገር ብቻም አይደለም እንትን ለመጀመሪያ ጊዜ ድንግልናውን የወሰደባትን ወንድ አትረሳም ይባላል አይደል? ታምኛለሽ እኮ እኔ መርሳት ትፈልጊያለሽ? አልፈልግም እኮ እንዳትረሺኝ እያሳፈረኝ ነው። እንዳትረሺኝ ቢኒ ስነ ስርዓትን እግዚአብሔር እንደዛ አይነት ቀልድ እንደማልወድ ታውቃለህ። ቀለር ነው ምን በለው ምን እንዳትረሺኝ ምን መልሰኝ በቃ አልፈልግም። ለመሳም እኔን ፈራሽ? እንኳን እንደዚህ አይነት ሪሌሽን ጀምረን ይቅርና ወንድምሽ እያለው ራሱ ትስሚኛለሽ? እኔ በቃ ምን እየሆንክ ነው አንተ? በእናትህ በቃ እንመለስ እንጂ እፈራለሁ። ለምን? አይ በቃ እንደዚህ ነገር እንትን ለማለት ተርጃለሁ። ቆይ ምንድን ነው? ቢኒ ብዙ ግንኙነቶች የሚቋረጡት በእንደዚህ አይነት ነገር ነው። ለእኛ ግንኙነት ደግሞ እንዳይቋረጥ ከፈለክ እንደዚህ አይነት ጥያቄም እንደዚህ አይነት ነገርም እንድታነሳብኝ አልፈልግም። ገባህ? ልክ ነሽ። እኔ እኮ እንዲቋረጥ አልፈልግም። ግን ምን አለ መሰለሽ ለማጠንከር እኔ አንደኛ ከአንቺ ጋር ሪሌሽን ጀመረ ብጠላሽ እንኳን ማለት ነው እንደተወሻለሽ ታውቂያለሽ። አይስ የምጠይቅሽን ስሚና ትጠይቀኝ። እኔ ደግሞ ቁጭ እንበል። እሱን ልክ ነሽ። እሺ የት ጋር ነው? ሂድ ተራመጂ ከደ እኔ ቆይ ነው አንዴ እሳም እኔ በእናትህ ምን ሆንክ ነው? ቁጭ እንበልና አይደርስም እንዴ? ቆይ ያልኩሽን ነገር ግን ምን አልሽ? ሾክ አይደለም። ቁጭ በላ። ምንድን ነው? ቁጭ በላ እንጂ የሰው ወጋ ትስቅ
ምን አልክ? እሺ ምን አስብሽ ነው ያልኩትን ነገር ቆይ አታምኚም? እኔ አሁን የምልሽን ብቻ ስሚ። አታምኚም? ቢኒ ከማንም በላይ እንደማምን ታውቃለህ። እኔ ፍቅራችን እንዲቋረጥ አልፈልግም ቢኒ። አይቋረጥም። አሁን ምን አለ መሰለሽ በቃ ሰብሯል። ምን አለ መሰለሽ አንድ ሰው በርግጥ እኔ እኮ እንደዚህ ማሰብ የከበደሽ አይደል? እኔ ደግሞ ያ ነገር ነው እንደዛ እንዳስብ የሚያደርገኝ። ማለትም አሁን ምን አለ መሰለሽ አንደኛ አንቺ አሁንም እንደው እንደምሽያሽ ያስታውስሽ ነው ፍቅረኛ የምትሆኚው። እሺ በቃ ግን እንደዚህ ከተደረገ በኋላ መጣላት እንዲህ አድርጊያት እኮ ምናምን የሚለው ነገር ማርያም እንዲፈጠር አልፈልግም። እንዴት ይፈጠር? አላቅም በቃ ስሜሽ ተፈጥሮ የተፈጠረ ነገር የለም። መሳምና ግንኙነት ማለት በደንብ እንደሚለያይ ታውቃለህ። ግን ሁለቱም ለፍቅር ትልቅ ግብአት ናቸው ታውቂያለሽ አይመስልሽም? እሺ በቃ አልኩ። ግን ከዛ በኋላ ወሬ ምናምን የሚነዛ ከሆነ በእውነት የመጨረሻችን ማን ነው ወሬ የሚሰማው? አላቅም እኔ እንጃ። እኔ እና አንቺ ጉዳይ እኛ ጉዳይ ስለገባ እኔ እንደባለፈውን ፕራንክ ነው ምናምን የሚባለው ነገርም አይጥመኝም ታውቃለህ። ካሁን እስቲ ቆይ እዚህ እርኩስ ጫካ ስር ነኝ ምን ያህል ኢንቨስተር በሆን ነው ልብ ካሜራ ማስቀምጠው? ፕራንክ ደግሞ ቆይ ያኔ ፕራንክ አላደርግሽም ቤት ውስጥ አይደል ያለ ነው። እዚህ ጫካ ስር ነው ማመጣሽ እንደዚህ አይነት ነገር ለማድረግ። እሺ በቃ እሺ ጀምሪ። አሁን እዛ አትንጠባረር፣ ቶሎ ወደ ቤት መሄድ አለብኝ። አንቺ እውነትም ታፈቅሪኛለሽ? እኔ አንተን ለማሳመን ብዬ ነው ሴትነቴን እየሰጠሁ ያለው። አንድ ነገር ግን በዚህ ነገር እኔ ራሴ እንዲቆጭ ካደረኩብኝ መጨረሻችን እንደሚሆን አውቅ። እሺ አንቺ አሁን የፈራሽ ያለሽው ገና በ15 ቀን ብለሽ ነው አይደል? ነው ወይስ እኛም ማሰብ ያለብሽ በቤስትነት አይደለም። በቤስትነት ታይም እኮ ስለ ፍቅር አውርተን አናውቅም ታውቃለህ። ይሆናል ግን ደግሞ እኔን አውቅሽኛል፣ አንቺን አውቄሻለሁ። አሁንም ደግሞ የተቀየረ ነገር የለም። በዚህ 15 ቀን ስር የተጨመረ ነገር እንጂ የተቀነሰ ነገር የለም አይደል? እና ደግሞ ያኛ የተጨመሩ ነገሮች የቁጭታችን ምንጮች የሆኑም አይደለም እስካሁን። ከዚህ በኋላ ይሆናል ብለሽ መስጋትሽ ሴት ስለሆንሽ ነው። ግን ደግሞ ለሚፋቀሩ ሰዎች አንድ ቀን አንድ አመት ናት። ምን ያለስ ብሎ እንዳሰራ አረዘመብሽም? የ15 ቀን አመት የቆየሽ አልመሰለሽም? እሺ በቃ እና አንቺ ያፈርኩሽ ስነ ስርዓትህን ያዝ። እሺ ከየት ነው የሚጀምረው? እኔ አላቅም እንዴ ቢኒ። እሺ ጨፍኝ። እርግጠኛ ነህ ግን? ይቅር እሺ ጨፍንኩ። እንዳገልጽ ቢኒ እንዳትየሽ ነው አይደለም። እሺ
ከርኒ እየፈራሁ ነው ማለት ለጣይኔ ትገልጫለሽ። ምንድን ነው የሚያስፈራህ? አንዴ ጠየቅክ አይደል እንዴ? ይሄ ሁሉ ከተፈጠረ በኋላ የምን ፍርሃት ነው የምታመጣው? ይቅር። አይ ግን ፈራሁ። እሺው ልጅያ አንተ ቅድም ቀምጣ ስልኩን ምንድን ነው ስልኩን እንዳንዴ ነው እንደዚህ ዘግቶ ቅድም ጀምሮ በመዳን አይደለም። አይ ስልክ እኮ ብንበላስ ድንገት የሆነ ነገር ቢመጣ እኮ እንዲያስኩ ለመሮጥ ነው። አንቺንም እንዲያርለ ወጭ ያስኩሽ። እሺ ባላሁ አትፍራሽ። አላይም እሺ አላይም እኮ ለምን አይሽ ቀድመሽ እሺ አሁን ጨፍኛለሁ አልክ። ገና አልጀመርክም? እንጂ ግን አፍራለሁ ቢያስብ ያለቀው ቢኒ ሰዓት እየሄደብኝ ነው። በእናትህ እሺ ስንት ሰዓት ሆነ? ልሂድ በቃ ወይ በቃ እንዴ ሰዓት ገና